ሻዲያ አብዱል ጀባር ደግሞ በጣም የሚገርም ነው። ባይ ዘ ዌይ ይሄን ቪዲዮ ሼር ኮምፕሊት ያደረጋችሁ አቅርቡልኝ። አረቦቹ ሁሉ መበላት ጀምረው ነው የምላችሁ። ኢትዮ የመን ስደተኞች መስራች ነኝ ብላ እቺ ደግሞ እንደ ፋብሪካ ወደ ሶስት ቦታ ነው የምከፍተው። በተለያየ ስም ነው ኦዲት መደረግ ያለብሽ። አንድ ነገር ንገርሽ፣ የኢትዮ የመን መተዳደሪያ ደንብ ላይ ምንድን ነው የሚለው? በኢንተርፕራይዝ ማደራጀት፣ የጤና ጉዳትን በተመለከተ የታገቱ ሰዎች ለማስለቀቅ አንድ አስለቀሽ አታውቂም። ስለ የስራ መነሻ ድጋፍ የማድረግ ድንገተኛ አደጋ ጊዜ መድረስ ገባሽ? እነዚህ ነገሮች ሳታሟይ አንቺ በተንጣለለ መኪና ይርሽ ያው የመኖቹ ተበትኗል፣ መንገድ ለመንገድ ተበትኗል ነው የምልሽ። ገባሽ አይደል? አንቺ ግን በተለያየ መኪና ቅንጥቁጥ መኪና ትሽከረከሪያለሽ። ጭራሽ አልበቃ ብሎሽ እንደ ሆቴል ደግሞ አዳዲስ ነው የምከፍቺው የምትቋቋሚው። አሁን ደግሞ ኢትዮ ፍሬንድሺፕ ብለሽ መተሻል አሉ። ያኛው እንዴት አደረግሽው? ያኛው ዘግተሽው ነው? ምን አደረግሽው? ኦዲት አርቴ ዘግተሽው ለመንግስት አስረክበሻል ወይስ በፍቃድ ላይ ፍቃድ እየደረብሽ ሽቀላው ስለተመቸሽ ነው? ስለዚህ የኢትዮ የመን ስደተኞች ወዬ በለልን፣ ገባችኋል? ወዬ በሉልን። ሁለት ሀገር ተጎዳን፣ የመንም አልሆነንም እዚህም አልሆነንም። ጨራሽ ይኸው እቺ የሁለቱም ሀገር ክልስ ናት እና ይኸው የተበዘበዝን ነው። አንድ እርዳታ የተናናቀም። በተለይ የአረብ ሀገራት ኤምባሲዎች አቤት በሏት፣ እቺ ልጅ ኦዲት ትደረግ። እናንተ ናችሁ ድጋፍ የምታደርጉት አብዛኛውን ነገር ምንድን ነው ያለውን ነገር የሚለውን ነገር አየት አድርጎ ወዬ በልልን ብሎ ነው እንግዲህ ያው አረቦች ሁሉ መምጣት ጀምረዋል። ስለዚህ ፎሎ እያደረጋችሁ በጣም ነው የማመሰግነው።